እኔ የምልሽ ሊሊ ወይ እስኪ ዳዊት ጋር ደውይለት። አስፈላጊ ነው? ለኔ ስትይ በእናትሽ ዝም ብለሽ ደውይለት። እሺ ህይወት ግን ምን አይነት ናት? ሁለት ሴት ሸለመችኝ ብዬ አመስግኜ ሳልጨርስ ነጠቀች። መክሊቴ አንቺን ሳገኝ እህትም ሚስትም ያገኘው ነበር የመሰለኝ። ግን ለምንድን ነው ደስታ አልበረክተልህ ያለኝ? ቆይ ከአንቺ ጋር እኮ ብዙ ህልም ነበረኝ። ግን በዚህ አጭር ጊዜ ውስጥ ፍቅራችን እንደዚህ ሲሰነካከል እንደ ጉም ሲበን አንድ ነገር ነው እየገባኝ ያለው። አንቺን አቶ መኖር ያልጠበቅኩት የህይወት ምላሽ ሆነብኝ። ሄሎ፣ እንዴት ነሽ? ጭራሽ ድምፄም ጠፋሽ። ቆይ ግን እንዴት አስቻለሽ? ጭራሽ ምኑን? እውነትም የተለያየ ዓለም ላይ ነው እየኖርን ያለ ነው። መክሊት በቃሽ። የአንቺ ጓደኛ እንክብካቤ አይደል እኔን ያስረሳሽ? ጭራሽ ጆሮዬ ላይ ዘጋሽብኝ። አመሰግናለሁ። ዳዊቴ ምን ሆነ ነው የሰራሁልህ ምግብ አልጣፈጠህም እንዴ? በላው አልበላው ምን ይጠቅማል እንዴ? ምን ሆነ ነው በዚህ ጧት የምትበሰጫጨው? ሳቅ እኮ ከኔ ከራቀ ቆየ። አይ ዳዊቴ አንዳንዴ እኮ እንዲሁ ዝም ብለን ህይወታችን ላይ የምንሟረታቸው ነገሮች ህይወታችን ውስጥ የመፈጠር በጣም ሰፊ እድል አላቸው። እኔ መቼ መክሊት ከህይወቴ ትወጣለች ብዬ አሟርቼ ነው ከህይወቴ ወጣችሁ እኮ? መቼ ንገሪኝ እስኪ። ዳዊቴ ተረጋጋ እንጂ። መክሊት እኮ ምንም ቢሆን እህትህ ናት። መክሊት እህቴ ብቻ አይደለችም ህይወቴም ጭምር ናት። ገባሽ? አልገባኝም። እኔም ያልገባኝን ህይወት ነው እየኖርኩ ያለሁት። ዳዊቴ ተረጋጋ። ህይወት አይደለም እንዲያማረናት እንዲሁ መራራ ናት። ለዛ አይደለችኝ ሬት የምትል ህይወት ለማጣፈጥ መሞከር እኮ ነው። ድካም ብቻ። ዳዊቴ እኔ ካንተ እንደዚህ አይነት ተስፋ መቁረጥ አልፈልግም። ወዴት ነው? ቢያንስ እንኳን ሻይ አልጠጣም። ወይኔ ጉዴ! ቆይ የኔ እዚህ መሆን አሳቀቀው እንዴ? የሰራሁለትን ምግብ እንኳን አልበላውም እኮ። አይሻልም?
ናፍቆት ግን ምንድነው? ናፍቆት ግን ምንድነው አልነበር ጥያቄሽ? ምን መሰለሽ ፍቺው የመናፈቅ ትርጉም? ከራስ ጋር መዋጋት፣ መጨበጥ፣ መመኘት የሰማይ ነጭ ጉም። በቃ እንደዛ ነው አንቺኑ መናፈቅ፣ የማይሆን እንዲሆን ከራስ ጋር መሟገት። ሄሎ፣ እንዴት ነህ? ደህና ነኝ። እባክህ ተመስጦ ላይ ነበርኩ። ምን ነው መኪናው ደረሰ እንዴ? መጣሁ፣ አሁን መጣሁ። እሺ እሺ። አንተ ቆይ ምንድነው እንደዚህ አይኔ ይቀለው? ወይስ አራራ ሰዓት ደርሷል? አንቺን የመሰለች ጨጓራ የምታቃጥል ሰው ጥሎብኝ ነው። እባክህ አታካብድ። ይሄን እኮ 5 ደቂቃ ነው የሚሆነው ከኔ ቀደምኩ። እኔ እኮ የሚገርምኝ ፈጣጣነትሽ እኮ ነው። ቆይ ስንት ሰዓት ነው ደንበል ደረሱ ካልሽ? እና እኔ የምትዋሸው ስደውልልኝ እዛ ነበርኩ። እና አንቺ ደንበል ዱባይ ነው እንዴ? ምን ነው እንዳፋ አድርጎልኝ ሆኖልኝ እዛው በቀረው። አረ እንደዛ ይሻልሻል። ስማ፣ እዚህ ሀገር ሰው ሆኜ ከምፈጠር ዱባይ አሸዋ ሆኜ ብፈጠር ይሻለኝ ነበር። አረ አንቺ ፈጣሪን ፍሪ። ዝም በል እባክህ። ይሄን አንተ ራሱ በወደ ምን አለ ፋውንቴኑን ሆኜ በተፈጠርኩ እያልክ ነው። እሻው ለምጠራሽ እቅድ ሊሰምርልህ ነው። እንዴት? ምን? እንዴት? ይኸውልህ ዳዊት ቤት አዲስ ሴት ገብታለች። እሱንማ መክሊት እሳት ጎርሳ እሳት ለብሳ መታ ነግረኛለች። ይሄን እኮ አንተ አታፍርም፣ ማረጋግታትም ይሆናል። እና ምን ማለት ነበረብኝ? ጭራሽ እኮ መክሊት ስደውል ስልኩን አንስታ አሳበደቻት ልጅቷን። እና አሁን አንተ እንደ ቴሌፖል ተገትረ ብትቀር ይፈረድብሃል። አንቺ ሴት ዛሬ ግን ጸብ ነው እንዲበልጥሽ የመጣሽው? ደሞ እኮ ነው አንተን መምከሬ። ሲጀመር ድንጋይ ላይ ውሃ እንደማፍሰስ ነው አንተን መምከር። ቆይ እና እንደዛ ሆና እያየው ምን ማድረግ ነበረብኝ? ቆይ በዛ ሰዓት ካንተ ውጪ ምን አማራጭ ነበራት? ሲሆን አጋጣሚውን ተጠቅመ እቅፍ ድግፍ ማድረግ ነበረብህ። ቆይ አንተ ምንድነው እንደዚህ የሚያፈዝ? እንደዛ ባደርግላትም እኔ ለሷ ሙሉ አይደለም። ወዴት? ቆይ ይሄ ነገር የምር ፍቅር እየሆነ ነው እንዴ? ማ እኔዮ መቼም አይሆንብኝም። እሺ እና አነጋገርህን ተመልከተው እስኪ። ላይኗ አልሞላ አልኩኝ አልከኩ። አንተ ሲጀምር አይኗ ውስጥ ምን ታደርጋለህ? ያውልህ ራስህን ማየት ያለብህ የሀብት ማማ ላይ ነው። ገባ? ጊዜ ለኩሉ ሲባል አልሰማሽም? ጊዜ ይፈጅብኛል እንጂ ሁሉም ነገር ቦታ ቦታውን ይይዛል። መጣሽ እንዴ? አዎ መጣሁ። ምን ነው አልተሳካም? ለምን እንደሆነ ባላውቅም ፈተናውን ወድቀሻል አሉ። አይዞሽ በቃ እባክሽ። ታውቂ ለዚህ ሀገር እኮ ጭንቅላትን አይተው አይደለም ዝምድናን ተመርኩዘው ነው የሚቀጥሩት። አረ እንደዛ አይደለም። ለኔ ያላለውም እንጂ ለኔ ቢለውማ ምንም ነገር ከመሆን ወደ ኋላ አይልም ነበር። ግን ጠዋት አስደበርኩሽ። ትንሽ ተናድጄ ነበር እኮ። ችግር የለውም። ግን ከእህት ጋር ሰላም አይደላችሁም እንዴ? ደህና ነን። ትንሽ ያለ መግባባት ተፈጥሮ ነበር። አሁን እየተፈታ ያለ ይመስለኛል። አዎ እንደዛ ነው የሚሻለው። አንዳንድ ችግሮች ቶሎ ካልተፈቱ በጣም ይቆዩና በኋላ ላይ የማይፈቱበት ደረጃ ላይ ይደርሳሉ። ይሄንን ታውቂያለሽ አይደል? ለየትኛውም ችግር መለየት መፍትሄ ሊሆን አይችልም። ለየትኛውም። አዎ ከተለያየንማ ሰዎች ብዙ ሀሳብ ይሰጡና ልዩነታችንን ያሰፉታል። ይልቅ ምሳ በላሽ እንዴ? አይ አልበላውም። አንተስ? እኔም ቅርብ ሰዓት ነው የገባሁት፣ አልበላውም። በቃ እሺ የሆነ ነገር ልስራና እንበላለን። ግን እኮ የምር ድሮ ሳይሽ ቤት ውስጥ ምናምን ምግብ የምትሰራ አይመስለኝም ነበር። እንዴ ሴት እኮ ነኝ። ደግሞ እናቴ ሴትነት አያሳፍርም ኩራት ነው እያለች ነው አስተምራ ያሳደገች። እንዴ አመሰግናታለሁ እንጂ ይሄው አሁን ልጠቅምኝ አይደል? እሷ እንዳስተማረችኝ ያህል እንኳን ጎበዝ አይደለሁም፣ ግን ህይወትን የሚያስቀጥል ምግብ መስራት አያቅተኝ። ትቃልጅ ያለሽ አይደል? ያለ ነው እኮ ኢትዮጵያ ነው። መብራት ከጠፋ ጾም የሚታደርበት ሀገር። ደግሞ መብራትና ጾም ማደር ምን አገናኛል? ያው ሴት ሁሉ ሙያ ቢስ ሆኖ ከዩቲዩብ እያየ አይደል እንደሚሰራው። ኧረ አንተ ሴቶች እንዳይሰሙ በስም ማጥፋት ወንጀል ሰላማዊ ሰልፍ ነው የሚወጡብህ። መሪያቸው ይዛኔ አንቺ ነሽ አይደል? ወይ እንደውም የባነር ስፖንሰር እንድትሆን ላውራህ ነበር። ኦሆ ይሄን በገዛጅ ጉድጓድ ልቆፍር። በለበል አሁን ልስራና እናወራለን።
ይቅርታ በጣም ኧረ የኔም ጥፋት ነው። በጣም ይቅርታ። ምን ነው የኔ ወንድም ችግር አለው እንዴ? አንቺ እዚህ እንዴት መጣሽ? የት ማለት እንተዋወቃለን? አንቺ አታውቂኝም። አንተ ታውቀኛለህ? የት ነው ማቅሽ? ማንሽና ነው ማቅሽ? አርቲስት ነሽ አንቺ? ዘፋኝ ነሽ? የት ነው ማቅሽ? ለማንኛውም በጣም ይቅርታ። እለፍ። አይ ቅድሚያ ለሴቶች፣ አንቺ ለፊ። አይ ችግር የለውም እለፍ። ወይኔ ፌስታሉን ረሳው። ምንድነው? ምን ሆነሽ ነው? እጄን ነዘረኝ። ቀስ ብለሽ ተጠንቀሽ አሰሪኝ እንዳይዞሽ። አይዞሽ፣ በቃ ተረጋጊ። ልብሽ ነው የታርገሽው ነው። ግን ምን ጎሎኝ ይሁን በአይነ ሙሉ መሆን ያቃተኝ? አንተ እንድታየኝ። ቆይ ምን ላድርግ? ምን ማድረግ ነው ያለብኝ? ሄሎ፣ ቀልብሽ የት ሄዶ ነው አንቺ? እዚሁ ነው። ከሀሳብ ልኮነ ተመልሻለሁ። አይ ከሀሳብ መመለስ ትኬት ሳትቆርጪ እኮ ቆሽ። ወዴት ሄድሽ ነው? ግን ለምንድን ነው እንደዚህ የምትንከባከበኝ? እንዴት አልንከባከብሽም ነው? እኔ በአንቺ ልብ ጨካኝ ሰው ነኝ? ኧረ አይደለም። ግን እኮ አይዞሽ ብለህ መሄድ ትችል ነበር። ለምን አደርገዋለሁ እንዴ? ገና ለገና ሻይ አፈላለሁ ብለሽ ያቃጠለሽ ኤሌክትሪክ ቤቴን ቢያነደውስ? ልብ ቢስ። ትቆያለህ ትንሽ። አይ በቃሽ። ይልቅ ተጠንቀቂ ናፊ። ወይ ላፍላልሽ አንቺ ትሄጂ? ኧረ እኔ አፈላለሁ። አይ እሺ ጨርሽ። ምን አይነት ሰው ነው? ሄሎ፣ ኧረ በእናትህ በቀደም ያልኩህ ልጅ አገኘኋት። ግጥም እንኳን የጻፍኩላት ልጅ። አዎ በእናትህ አገኘኋት። ግን ምን ያደርጋል? እኔ ደደብ ሲፈጥረኝ ደደብ አድርጎ ነው የፈጠረኝ። ወይ ስልኳን አልተቀበልኩ፣ ወይ አድራሻዋን አላየው። አሁን ድጋሚ የት ነው የማገኛት? ተወኝ እስኪ። ወይኔ! ኧረ ቆይ በእናትህ ዕቃዬን ጥዬዋለሁ። በዚህች ልጅ ገና የማልሆነው ነገር የለም። እንደዛ ፀሐይ ወጥታ እስከምትገባ ድረስ ቤት ማትቀመጠዋለሽ? አሁን እንደዚህ እግርሽን አጣጥፈሽ ቁጭ አልሽ አይደል? ቤት እወጣለሁ ብለህ ነው? ከተማውን ሰለች። ለዚህ እኮ ብዬ ነበረ ቀስ እያለን እንዙር ያልኩሽ እንዳይሰለችሽ። እዮባ፣ ወይ የሆነ ነገር እያሰብኩ ነበር። ምን? ከዚህ በላይ እኔ አንተን ማስቸገር ያለብኝ አይመስለኝም። እንደዛ አይባልም። ጓደኝታችን ታዲያ ለምን ሆነና ነው? ቢሆንም ግን ከዚህ በላይ እዚህ መሆን ያለብኝ አይመስለኝም። ምን እያልሽ ነው? ቆይ ብታቂ አንቺ ለእኔ እዚህ ስላለሽልኝ ከምንም በላይ ደስታ ይሰጠኛል። እሱማ ልክ ነህ። እንዳንተ አይነት ወዳጅ ባይሰጠኝ ኖሮ ወደድኩሽ የሚለኝ ሰው እግሬ ሲወጣ ተከትሎ ሌላ ሴት ይዞ ሲመጣ ለማየት ባልታደልኩ ነበር። እንድትጸጸች ምናምን ፈልጌ አይደለም፣ ግን አለ አይደል መጀመሪያም ፍቅር ሲጀምሩ ነግሬሽ ነበር። እኔማ አብሬው ስላደግኩ ምናምን የማውቀው መስሎኝ ነበር። አሁን እኮ ሰው እንደምትገምቸው አይደለም። ግን በጣም ነው ስህተት የሰራሁት። ካሁን በኋላ ስሙን ማንሳትም መስማትም አልፈልግም። እንደዚህ ስትቆርጪ ሳይሽ ደስ ይለኛል። ፍቅርሽን በማጣትሽ ደግሞ አዝኛለሁ። ያው ድጋሚ ስትጎጂ ማየት አልፈልግም። አመሰግናለሁ። እሺ
ሁሌም ከጎኔ ስላለ። እንደዚህ አይባልም እንዴ! ጓደኝታችን ገደል አትክተችው። አሁን ግን ዝም ብዬ ሳስበው ለትንሽ ጊዜ ከዚህ ሀገር በወጣ ሳይሻል አይቀርም። እንዴ እኔስ? አንተማ ምን ትሆናለህ? እንደውም እኔን ከማገዝ ትገላገላለህ። እኔ አንቺ እዚህ ስላለሽልኝ የሚከብደኝ መስሎሽ ነው? ለላም እኮ ቀንዶ አይከብዳትም። እንደዚህ አይነት ጓደኛ ስለሆንከኝ አመሰግናለሁ። እሺ አንቺ እኮ ከዚህ በላይ የሚገባሽ ሴት ነሽ። ግን እኮ ስህተት እየሰራን ነው። ስህተት አይደለም። እዚህ አካባቢ አይደለም እንዴ ሰፈራው? እናታችሁ ይህንን አይደል የምትፈልገው? አዎ ናፍቆቴ። ይቅርታ ስሜታዊ ሆኜ ነው። ናፍቆቴን ያልከኝ? አዎ ግን እኮ ስሜ እንደዛ አይደለም። እኔ ነኝ ያወጣሁልሽ። ማን? አንተ ለኔ? እሱ ውስጥ ያለ እቃ በጣም ነው የሚያስፈልገኝ እና ታመጣልኛለች ወይስ አታመጣልኝም ብዬ እዛ ናፍቆት ውስጥ ነበርኩኝ። ግን እኮ ታመጣለች አታመጣም ብሎ ማሰብ ጉጉት እንጂ ናፍቆት አይደለም። እና ምን ከሆነ ነው ናፍቆት የሚባለው? ትመጣለች አትመጣም ከሆነ ናፍቆት ነው። እሱማ ስንት አመት ጠበቅኩሽ። ፀሐይ ስትወጣ ደምቀሽ እንዳይሽ፣ ከኮከቦቹ ጋር ታጅበሽ እንዳይሽ፣ ከሐዋሳ ሐይቅ ዳር ሆነሽ ሳቅሽን እንዳይ ስንት አመት ጠበቅኩሽ። እና አንቺን ናፍቆቴ ብልሽ ምን ያንሳል? ሐዋሳ? እንዴት አወክ እዛ እንደነበርኩ? አረ ተረጋጊ። እኔ እዛ እንደነበርሽ አላቅም። አይ አቷሽና እንዴት ማታ ማታ ወደ ሐይቁ እንደሚሄድ አወክ? እሱማ አላቅም። እንዲሁ አይምሮዬ ላይ ሲመጣ ነው ያልኩሽ። አይ አለምንህም። አዎ ሰውን ሳይሆን ፈጣሪውን ይመኝ። እሺ በቃ አሁን እቃህን አምጥቼልሃለሁ። ምንም እንዳላጎደልሽ እርግጠኛ ነኝ። ሲጀመር ውስጡ ራሱ ምን እንዳለ አላየሁም። አምነሻለሁ። ሰውን አትመን፣ ፈጣሪህን እመን። እና ለዚህ ታማኝነትሽ መቼ ላመስግንሽ? ይሄ በቂ ነው። በቀጥተኛ አማርኛ መች ምሳ ልጋብዝሽ እያልኩ ነው። ከተቀጣ አይቀር ቅጣቱን እኔ በመርጥ አይሻልም? እሺ ምን ይሁን? እኔ እንጃ። እስኪ ላስብበትና አሳውቃለሁ። እና ውሳኔሽን በምላቅ እችላለሁ ወይ? ስልክ ቁጥርሽን ስጪኝና በዛ ንገሪ። ነገ 12 ሰዓት ላይ ጠብቀኝ። ቅጣቴን ካሰብኩበት እመጣለሁ፣ ካላሰብኩበት ደግሞ አልመጣም። እንዴ እና ልታመላልሽ ነው? ማን ያውቃል? ቅጣቱ እሱ ይሆናል። ዓለም ላይ ያልተፈጠረች ድንቅ ሴት ወይ ናፍቆቴ። እዮባ ወይ ግን እኮ እናንተ ስህተት እየሰራን ነው ያለን። ፍቅር ስህተት ሆነ አያውቅም። እኔ እናንተ መቼም አብረን እንደማንሆን ውስጣችን ያውቀዋል። ያንቺን አላውቅም እንጂ እኔ ግን ለራሴ ነግሬዋለሁ። ምን ብለህ? ለእኔ ከመክሊት ውጪ የሔዋን ዘር የለችም ብዬ። እኔም እኮ ደስ ብሎኛል። እየቀለድኩ አይደለም። አንቺ ውስጥሽን አሳምኝ እንጂ እኔ ዝግጁ ነኝ። ለምን ነው እንዴ? ፍቅር እንዴ ነው እንዴ ብለሽ እስከምትገረሚ ነው ማንቀባረርሽ። ግን ለኔ ስሜት ካለ ለምን አልነገርከኝም? አንዳንዴ እኮ የሚወዱትን ሰው ደስታ ማየት ራሱ ትልቅ ደስታ ይሰጣል። ይገርማል። ምኑ? ይሆናል ያሉት አይሆንም፣ አይሆንም ያሉት ደግሞ ይሆናል። ህይወት እኮ በሚስጥር የተሞላች ናት። እኔ ደግሞ እንደ ጓደኛም እንደ አፍቃሪም የባቡንና የሞኙን ልጅ ተረት ተረት እንዲደገም አልፈልግም። እንደዛም አይሆንም፣ በጭራሽ አላደርገውም። እተማመንብሻለሁ የኔ አይጥ። አንተ እኔን አይጥ? ድመት? እሺ ሚያው ምንም እኮ ቢሆን አይጥ ሄዳ ነው የድመት ናት። እና ለመበላት ዝግጁ ነሽ? ዝግጁ ነሽ? እንኳን ለማየት እንኳን ወደ አስጠላሽ ቤት መሰላል መጣሽ።
አሁን ራሱ ግዴታ ሆነብኝ ነው እንጂ ባልመጣ ደስ ይለኝ ነበር። ቆይ ምን አድርጌሽ ነው? ያጠፋሁት ነገር አለ እንዴ? እንደዚህ ስትል እኮ የፍቅር አዋቂ ተንከባካቢ ነው የምትመስለው። መኪ ታውቂያለሽ፣ ሁልጊዜ መልፋቴ እኮ ላንቺ ደስታ ነበር። ኧረ እባክህ እና የታለ የድካም ፍሬ? እሱንማ በአንዲት ብጣሽ ወረቀት ፍቅሬንም ፍሬንም በተንኩ እንጂ። በቃ አሁን እኔ አንተም ፍልስፍናና ሮሮ ልሰማ አይደለም የመጣሁት። መኪ በቃ እሺ በይኝና ወደ ቤትሽ ተመለሰሽ ህይወታችንን እንቀጥል። የትኛው ህይወት ነው? እኔ በወጣው ማግስት ሌላ ሴት ያስገባበት ህይወት ነው ወይስ እሷም ትታ ሄደች? ምንድን ነው የምታወሪው? ምን ነው ከዚህ ስወጣ ጉዳያን ያልሰማሁልህ መሰለ? የታለቻች መልከ መልካም የተባለችዋ ሴት? የእሷ በቃ ጓደኛዬ ናት። ግን እሷ ታፈቅርሃለች። እኔ ጭቅጭቅ መሮኛል። በቃ በኋላ እናውራ። እዚህ ቆይቼ ነው በኋላ የምናወራው? አረ መኪ ተይ፣ ፍቅራችንን አንበት ነው። ድጋሜማ ነጥብ አልጥልም። በእናትና በአባቴ ቤት ሌላ ሴት ስታመጣ ማየት አልችልም። እኔ አስፈላጊ ከሆነ ቤቱን ለቅቄ መውጣት እችላለሁ። እንደዚህ ስትመጻደቅ እኮ ለፍተህ ጥረ ግሬ ያካበትኩ ሀብት ነው የሚመስለው። ጭራሽ ልቡን አሳብጦ ይከራከረኛል። እንዲህ ደፋር አንቺ ወሬ ሲሉሽ እየከነብሽ መጣሽ አይደል? መክነፌንማ ይኸው አንተ ልብስ ሳለብስ ስጠብቀኝ አወኩህ። ወሬ እንኳን እኮ ንገረኛ። ብራምባ ነበረ ይህን ብራምባ ነው የምትይው? እና ናሳርጊው እሱንስ ቢሆን ማናየበት ቀላል እንዴ? እሱማ ልክ ነሽ። አንድ እርምጃ ወደፊት ተሻግረን። ኧረ እዮባብ ነውና ለአንድ እርምጃ አይደለም 10 እርምጃ ነው ወደፊት የተሻገረው። ይኸውልህ አሁን እንደምንም ብለህ ከዳዊት እጅ ፈልቅቅ አድርገህ መውሰድ አለብህ። እኔ የምለው ቆይ ግን እሷ ከኔ ጋር እንድትሆን አንቺ ለምንድን ነው የምትፈልገው? ይሄን ያህል ምን ሆናል እንዴ? ቤስት ፍሬንድ እኮ ናት። ምርጫ ላይ ግን አልተሳሳትሽም። ትቀልዳለህ። ሊሊ እኮ ነኝ። ምን ሆነሃል? እሺ አሁን ልብስ ምናምን እንትን ብዬ ልምጣ። ሳሎን ጠብቂ። እሺ በቃ መቼ ብራማ ሰበራል። አራንቺ እናት ደህና ዋላችሁ። አንቺን በመጠበቅ እኮ እዚህ ተጎልቼዋለሁ። ማለት እኔ ታዲያ ከአንቺ ውጭ እዚህ ሌላ ሰው አለ? ኧረ የለም። ታዲያ ለአንቺ ካልሆነ መቼስ እብድ አይደለሁ። ብቻዬን አላወራ። እሺ ይቅርታ። ግን ለምን ነበር በሰላም ነው የተፈለግኩት? እውነትን ትሁት ነሽ። እያስመሰልሽ ካልሆነ አልገባኝም። ነገር አይገባሽም። በሰው ቤት ግን ዘው ብለሽ መግባት ትችይበታለሽ። ይቅርታ የኔ እህት፣ ለትንሽ ጊዜ እንጂ ሄዳለሁ። እህት ነው ያልሽው? እሱ እንኳን አብሮኝ አድጎ እህት አላረገኝም እንኳን ላንቺ። ባልሳሳት ግን መክሊት ማለት አንቺ ነሽ? አዎ ነኝ። ምን ነው ተጨቃጫቂ ነች፣ ክፉ ነች አለሽ? አልዋሸሽም። አንቺ ያልሽኝን አንዱንም ብሎኝ አያውቅም። አዎ እሱማ በገዛ ቤተሰብ ቤት ሀኒሙን ላይ ነው ያለው። አይ እኔ እና እሱ እኮ ጓደኛ ማቾች ብቻ ነን፣ ሌላ ምንም ነገር የለን። አያኑራችሁ። ለማንኛውም ለእኔ ያልጠቀመኝ ለአንቺ አይጠቅምሽም። እሺ የተማሪ ፍቅር የትም አያደርሳችሁም። አትቅለስለሺ። እሱም እንደዚህ እየተቅለሰለሰ ነው ጉድ የሰራል። ልጅቷ ምንና አስጨነቀችኝ እኮ።
ኃይሌ ዴቪ ይሄን ቤት ትወጂዋለሽ አይደል? በቃ እኔ ራሱ እኮ ስንት ሰው እንደቀጠርኩበት በጣም ነው ደስ የሚለኝ። ጸጥታው፣ በቃ ሁሉ ነገሩ ደስ ይለኛል። አንተ ግን እንዴት ነህ? አለሁ ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ሰው ሲጠፋ ሞት ፈልግም አይደል? አንቺ መቼ ፈለግሽ? አይ የኔን ነገር እኮ ግራ ቢገባኝ ነው። አልገባኝም። ያው እብድ ባያፍር ወገኑ ይፈራ አይደለም ይባላል። ምንድነው መናገር የፈለግሽው? ለምን በግልጽ አትናገር? ብቻ በዚህ ፍጥነት ረስቼዋለሁ ልትለኝ ባልሆነ። ሊሊ ለምን አትናገሪ? ዴቭ እዮባና መኩ ፍቅር እንደጀመሩ። ምን? የኔ መክሊት? ዴቭ እኔ እኮ ያወቅህ ስለመሰለኝ ነው። ሊሊ እየቀለድሽ መሆን አለበት። ዴቭ የምር እየቀለድኩ አይደለም። ድሮም እኮ ወንድ ቤት መግባቷን አልወደድኩትም ነበር። ወይኔ ዴቭ በእናትህ ተረጋጋ። እኔ እኮ ባለፈው ስትመጣ የነገረችህ ስለመሰለኝ ነው። ዴቭ በእናትህ ተረጋጋ።